ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳሉ ያሳምር። ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። እግዚአብሔር በቃችሁ ይበለን። የኢትዮጵያን ትንሣኤን ያቀርብልን። በአሩሲ ለሚጨፈጨፉ እህት ወንድሞች ፍትህ፣ በአሩሲ ለሚጨፈጨፉ፣ ለሚታረዱ፣ ለሚገደሉ፣ በጥይት ለሚደበደቡ ሰብስክራይብ ለምንድን ነው የማታደርጉት? በመላው ዓለም የምትገኙ ውድ ኦርቶዶክሳውያን የአገሬ ልጆች እንደምን ቆይታችሁኛል? አሁንም አዳዲስ መረጃዎችን እንደናንተ ይዤ መጥቻለሁ። እንግዲህ ከአርሲው ጉዳይ ጋር አሁንም ስለሱ ነው ዘገባ የምንዘግበው፣ ስለሱ ነው የምናወራው፣ ስለሱ ነው መረጃን የምናመጣው። በጣም ከባድ ሀዘን ስለሆነ በጣም ብዙ መከራ እየደረሰ ስለሆነ ስለሱ ነው የምንዘግበው። አሁንም አንዳንድ ታዋቂ ሰዎችና አርቲስቶች ከሙስሊም ወገኖችም ድምጽ እየሆኑ ይገኛሉ፣ እየተቃወሙ ያወገዙ ይገኛሉ። እሱም መረጃ የምንከታተል ይሆናል። ይሄ በዚህ እንዳለ ይሄንን ከዚህ ግድያ ከዚህ ሞት ጀርባ ማን እንዳለ ደግሞ የሚያሳይ መረጃ የሚችላችሁ መጥቻለሁ። ክርስቲያኖችን ስታገኙ ወይ ደግሞ የማያምኑትን ሰዎች ስታገኙ በምን አይነት መንገድ መግደል እንዳለባችሁ እያለ አንድ የሚያስተምር ግለሰብ አለ። እሱንም የሚያስመለክታችሁናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከዚህን ጀምር። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ክርስቲያናት ወንድሞቼ ሁላችሁም ሰምታችኋል። ያልሰማም ካለ እንዲሰማ ባካችሁን ቪዲዮ ስሩ። አርሲ ላይ በጣም ግፍ ተፈጽሟል። በጣም ብዙ ክርስቲያኖች፣ ካህናቶች ቤተክርስቲያን ላይ ብዙ ጭፍጨፋ ተደርጓልና ባካችሁን ሁላችሁም ድምጹኑ በእግዚአብሔር ስም ጠይቃችኋለሁ። ግዴታ ክርስቲያን መሆን አይጠበቅባችሁም። ሰብአዊነት የሚሰማችሁ በአጠቃላይ የትኛውም እምነት ተከታዮች ድምጽ መሆን ትችላላችሁ። ባካችሁን ድምጽ እንሆንላቸው። እንደምናደራችሁ። ዛሬ የመጣሁት አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን ነው የመጣሁት። እግዚአብሔር ሰላሙን ደጉም ዘመን ያምጣልን። ሁላችንም አዝነናል፣ ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ጸሎት እናድርግ። ለበተሰበረ ልብ እግዚአብሔር ሰላሙን፣ አንድነትን፣ ፍቅርን እንዲያመጣልን ይሄን ክፉ ዘመን እንዲያሻግረን አሩሲ የሚገኙት ወገኖቻችንን መጽናናትን ይስጥልኝ ማለት እፈልጋለሁ። እግዚአብሔር በቃችሁ ይበለን። የኢትዮጵያን ትንሣኤን ያቅርብልን። በእውነት በጣም ያሳዝናል። በጸሎት ያለን መዋጊያ ጸሎት ብቻ ስለሆነ እንጸልይ። ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። አገራችን ላይ በተለያየ ምክንያት በማንነታቸው በእምነታቸው የሚገደሉ የሚንገላቱ ግለሰቦች በዝተዋል በአሁኑ ሰዓት። ስለዚህ ይህን ቆም ብለን እያሰብን ፍትህ ልንጠይቅላቸው ይገባል። ሁላችንም ድምጽ እንድንሆንላቸው ጥሬን አስተላልፋለሁ። የሚመለከተው አካል ለዜጎቹ የመኖር ዋስትና መስጠት አለበትና ይህን ጭፍጨፋ ይህን ግድያ ማስቆም አለበት። በዚህ አጋጣሚ ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥ እያልኩኝ በህይወት ላሉት ደግሞ እግዚአብሔር እንዲጠብቃቸው ጸሎት እናድርግላቸው። ዛሬ መድኃኔዓለም ነው። ብዙዎች አቅራቢያችን ባለ ደብር ነጭ ለብሰን አምሮብን መድኃኔዓለምን እያከበርን እየዘከርን እንገኛለን። በተቃራኒው ከቀናት በፊት ደግሞ በአርሲ ገጠር ውስጥ የሚገኙ ኦርቶዶክሳውያን ብዙዎች ተገለዋል። በህይወት ያሉት ደግሞ ካሁን ምን መጣብን እያሉ በጭንቀት ውስጥ ይገኛሉ። ለሞቱት ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን። በህይወት ላሉት ደግሞ ጭንቃቸውን ያቀልልን፣ ብርታቱን ይስጥልን። ባላችሁበት እነዚህን ኦርቶዶክሳውያን እንድታስቧቸው በታላቅ ትህትና ጠይቃለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያችን፣ ሰላም ለዓለማችን። በነገራችን ላይ አንዳንድ የሚያስቡ የሚያስተውሉ የሚያገናዝቡ ሙስሊሞችም አሉ፣ ንጹህ የሆኑ ሙስሊሞችም አሉ፣ የጥንቱን እስልምና የማራመዱና መልካም የሆኑ ስብዕና ያላቸው ሙስሊሞችም አሉ። ይሄንን ኢሰብአዊ የሆነ ድርጊትን የሚቃወሙ የሚያወግዙ አሉ። ከነዛ መካከል እነዚህን እንመለከታቸው። በአሩሲ
ለሚጨፈጨፉ እህት ወንድሞች ፍትህ በአሩሲ ለሚጨፈጨፉ ለሚታረዱ ለሚገደሉ በጥይት ለሚደበደቡ ክርስቲያን እህት ወንድሞቼ ኢትዮጵያ ወዴት እየሄደች እንደሆነ እኔ አሁን ግንስ ግራ እየገባኝ ነው። አባቶች እስከሚያለቅሱ ድረስ የእንባ ትርጉም ያልገባው ትውልድ እንባ ምን ማለት እንደሆነ ያልገባው ትውልድ ጋይሶች እኔ አሁን እሳት ኢትዮጵያ ላይ እንዳይዘንብ እየፈራው ነው። እሳት አንዴ ሙስሊሙ ይታረዳል፣ አንዴ ክርስቲያኑ ይታረዳል። ምን አይነት ዘመን ላይ ነው የደረስነው? ክርስቲያን እህት ወንድሞቼ፣ ሙስሊም እህት ወንድሞቼ ሼር አድርጋችሁ ይሄንን ጉድ ለዓለም ማሳየት አለብን። ዓለም ይወቀው፣ በቃ ዓለም ይወቀው። ሰላም ጤና ይስጥልኝ ውድ ኢትዮጵያውያኖች። እኔ ባለሙሉ እምነት ባለቤት ሙስሊም ነኝ። አልহামዱሊላህ ረብል ዓለሚን። በአርሲ ዞን ላይ እየተካሄደ ያለውን በወገኖቻችን ላይ ግድያና ጭፍጨፋ በጥብቅ እቃወማለሁ። በእንደዚሁም ተመሳሳይ ትላንትና ጎንደር ላይ ሙስሊም በመሆናቸው ብቻ ተመርጠው ሲገደሉ ሲጨፈጨፉ ፋኖ ገደላቸው በማለት ነገሩን አድበስብሰው አልፈውታል። ዛሬም ታዲያ ክርስቲያን በመሆናቸው ብቻ ተመርጠው አርሲ ላይ እየተገደሉ እየተሰቃዩ እየታረዱ ይገኛሉ። አሁንም ታዲያ ሸኔ ገደላቸው ከማለት ወደ ኋላ ይሄንን ተግባር ማን ነው እያደረገ ያለው? መንግስትስ ምን እየሰራ ነው ያለው? ለነገሩ መንግስቱም እነሱ ናቸው፣ ማን ይጠይቃቸዋልና። በእምነት ስር ተሸሽገው እንደዚህ አይነት ጸያፍ ተግባር የሚፈጽሙ ሰዎች ለህግ ሊቀርቡ ይገባል። እንዴት ሰው እንደ በግ ይታረዳል? በኢትዮጵያ በሀገራችን ውስጥ ምንድነው እየተካሄደ ያለው? እምነት በሰላም መካሄድ የማይቻልበት ሀገር፣ ሰው ሲሞት እንኳን ሞተ ተብሎ የሚደሰቱበት አውሬ ያለበት ሀገር ምንድነው እየተካሄደ ያለው? ይሄንን ነገር ሁላችንም ልናወግዝ ይገባል። ዛሬ ክርስቲያኖች ላይ እየተካሄደ ያለው ነገር ሙስሊሞች አደረጉት ከመባል ወደ ኋላ አይልም። ምክንያቱም በእምነት ስር ተሸሽገው ብዙ ነገር እያደረጉ ያሉት እነማን እንደሆኑ በግልጽ የሚታወቅ ነገር ነው። መልሱን ለእናንተ ትችላችኋለሁ። ግዴታ ስማችሁን ማብራራት አይጠበቅብንም። ነገር ግን ይሄ ነገር እስከ መቼ ነው ሀገራችን ላይ ሰላማችንን አተን የምንቀመጠው? ሀገር እንደ ሀገር የምትኖረው እኮ ህዝቦቿ ሰላም ወጥተው ሰላም ሲገቡ ነው። ነገር ግን እንደ በግ ሰው እየታረደ እንዴት ነው በዚህ መልኩ ሰው ልጅ ሊኖር የሚችለው? በመጀመሪያ ሰው መሆን ይቀድማል፣ ሰውነት ይቀድማል። ለሰው ስታዝኑ ሰው ስትሆኑ ነው የሰው ህመም የሚገባችሁ። አውሬዎች ስለሆናችሁ ለነገሩ እናንተ አይፈረደባችሁም። ስለዚህ እንደዚህ አይነቱን ተግባር ሁላችንም ልናወግዝና ልንቃወም ይገባል እላለሁ። ይሄ በእንዲህ እንዳለ ነገር ግን ደግሞ አንዳንድ ሙስሊሞች አሉ ከእስልምና በስተቀር እዚህ ምድር ላይ እንዲኖር ያልተፈቀደለት እስኪመስል ድረስ ሰውን ለመግደል የሰው ዘርን ለማጥፋት በምን አይነት መልኩ እንደሚያስተምሩ ላስመልከታችሁ። በጣም ያስተዛዝማል። ተመልከቱ ይሄን ቪዲዮ። ታቡን አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳለው። ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምሩ። ስለ በግ ማረድ ወይ ደግሞ ስለ ከብት ስለ ማረድ የሚያወራ አይመስልም። ሰው ለማረድ ነው በነገራችን እንደዚህ እያወራ ያለ ሰውን ለማረድ እንደ በግ ማለት ነው። ይሄን ነው ያስተማረ ያለ። እንደዚህ አይነት ፍጡር ናቸው ምድር ላይ ይኖሩ ያሉት። ተቀላቅለው ከሰው ጋር ይኖሩ ሰው የሰውኛ ለብሰው ግን የዲያብሎስ ስራ አስፈጻሚዎች ይኖሩ ያሉት እነዚህ ናቸው። ነገ በየቤቱ እየመጡ የሚያጠፉን፣ በየቤቱ እየሄደ ግድያ የሚያውጀው ለመግደል የሚመጣው እንግዲህ እንደዚህ በግልጽ ስለ ግድያ የሚያስተምር ግለሰብ ነው። በጣም ያሳፍራል። ጩኸት በረከተ እናት ልጇን አጣች፣ ጨቅሎች አለቀሱ። የነገ ተስፋዎች ናፋቂ ሕፃናት በደም ረሰረሱ። ምነው ዋልድባ ዝምታሽ በረታ፣ ቁዘማሽ አየለ። ሰዓታት ቅዳሴው መውደቅ መነሳትሽ ከወዴት ቀለለ። የአቦይ መዘግዘቅ የተክልዬ እምባ ወዴት አለ? የእንጦጦዋ ማርያም የግሸኗ ንግሥት የጻድቃኔ አንቁ፣ አትመጭም ወይ ዛሬ ቤትሽ ተጠልለው አንቺን ሲናፍቁ?
አቤት አትይም ወይ ንኢ ድንግል ሲሉ ይሰርክ እየወደቁ አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ አንቺ ዝም ካልሽን ታዛኮ የለንም አምባችን ተንዷል ይፍታ የሚል ካህን ከቤተ መቅደሱ በውሾች ተሰዷል ሳሊለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል የቤተ መቅደስሽ ነጩ መጋረጃ በደም ተጨማልቋል ጉልላትሽ ወድቆ ካፈር ተደባልቋል በአቱ ያለክሳል ሰላም ለኪ ናፍቆት በአቱ ያለክሳል እልፍ አመድ ነስንሶ ካህኑ ታርዶበት ገዳሙ ያነባል ጽልመት ማቁን ለብሶ ዋሻው ለክሶ ላይ ነው ሐዘን ሰነጣጥቆት ባፈሙስ ታርሶ ልጆቹን ሚናፍቅ የሰላሙ ደብር ሐዘን ቀስፎታል ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል ማህበረ ስላሴ ዘመን ሱባኤሽ ከወዴት ወደቀ ምንዋ ምህላሽ ከደመናው በታሽ ቀረና ደቀቀ ምንዋ ዝቋላ መታገስሽ በዛ ዝምታሽ ረቀቀ ጸሎት እግዚኦታሽ እንዴት ባለ ስራይ ከመንገድ ታነቀ የመጓው ኮከብ መላኩ ራኤል የምህረትን ጠበላት ነዛልንም ወይ የዘብሩ ዳኛ ከሚነደው ሳታት ታድነንም ወይ ከሶስቱ ሕፃናት የባሰነው ዛሬ በቤት የሚነደው እንደምናምንት የሚዘብተውን አንተው ተፋረደው አታድኝንም ወይ የጅሩዋ ንግሥት ሰማዕቷ አርሴማ አቅማችን ደክሟል መታገስ አልቻልንም ወድቀናል ከማማ ዘንባባሽ የታለ ደሃደግ ሲበደል የምትቀጭበቱ ሲገርፋ ላየንም መንበርሽ ሲደፈር ልጆችሽ ሲሞቱ የስሪንቋ እናት ስምሽን ስንጠራ ቶሎ ድረሽልን እሳት ሊፈጀን ነው ድርጣድስ ከቦናል ነይና ጣይልን የኢትዮጵያው ገበዝ መሰጋድል ኮከብ የልዳው ሰማዕት ያድዋው ጀግና ለኛስ መመኪያችን ፍጡነ ረዴት ያኔ የገደልከው ጨካኙ ድራጎን ይኸው ዛሬም አለ ሕፃን እየበላ አንተስ አትፈርድም ወይ ሰይፍህን አትመዝም አንገቱን ልትቀላ እባክሽን ድንግል በታቀፍሽው ሕፃን በኢያቄም ወሐና በፈሰሰው እንባ በአባቶች ልመና ይህን ክፉ ማት መልሽልንና ዳግም ደስ ይበለን ደግመን እንጽናና ብፁዕ አቡነ ናትናኤል ምን አሉ ደከመን ማንስ ነው የሚሰማን አሉ ማን ነው የሚሰማቸው ማን ነው የሚሰማ ፍትህ ያለ ምንጨው ይሄ ግድያ ይሄ እልቂት ይቁም ብለን ብንጨው ወዴ ነው ምንጨው ለማን ነው ምንጨው ማን ነው የሚሰማን በጣም ነው የሚከብደው ግን ቀን ጠብቆ ምላሽ የሚሰጥ እግዚአብሔር አለ ቀን ጠብቆ ምላሽ ይሰጣል ማንንም ባልጠበቀውና ማንንም ባላሰበው ጊዜ የራሱ ጊዜ ያለው እግዚአብሔር ወደ እግዚአብሔር እንጨዋለን ምክንያቱም እሱ ይሰማናል ያለበለዚያ በጣም ከባድ ነው ምድር ላይ የሚሰማን የለም ቸር ቆዩልኝ